በየዓመቱ በሺዎች የሚቆጠሩ ተማሪዎች ወደ ውጭ ሀገር ለመማር ህልም ይይዛሉ። ስኮላርሺፕ ማግኘት የህይወት ዕድል እንደሆነ ይታወቃል። ግን እውነቱ ይህ ነው። ስኮላርሺፕ ማግኘት መጨረሻ አይደለም፣ መጀመሪያ ነው እንጂ። አንዳንድ ተማሪዎች በተሳሳተ ምርጫ ምክንያት እዚህ ሀገር ከደረሱ በኋላ ብዙ ችግር ያጋጥማቸዋል። ከመሄዱ በፊት እነዚህን 7 ነገሮች በጥንቃቄ መመርመር አለቦት። መጀመሪያው ስኮላርሺፕ ፉሊ ፈንድድ ነው አይደለም የሚለውን ነው። ፉሊ ፈንድድ ስኮላርሺፕ ብለው ሲሰሙ ሁሉ ነገር እንደሚከፈል ይመስላል። ግን ሁሉ ጊዜ እንደዛ አይደለም። አንዳንድ ስኮላርሺፕ ትምህርት ብቻ ይከፍላል፣ ነገር ግን ቪዛ፣ በረራ ወጪ ወይም መኖሪያ አይከፍሉም። ስለዚህ በትክክል ይመርምሩ። ትምህርት ይከፈላል፣ መኖሪያ ይከፈላል፣ በረራ ይከፈላል፣ ጤና መድን አለ፣ የወር ክፍያ ስቲፕንድ አለ የሚለውን ነገር ቼክ ማድረግ ያለቦት። የኑሮ ወጪ ወይም ኮስት ኦፍ ሊቪንግ የምንለው ደግሞ ሁለተኛ ነው። አንድ ስኮላርሺፕ ብዙ ገንዘብ እንደሚሰጥ ቢመስልም በምትኖሩበት ሀገር ውድ ሊሆን ይችላል። $1000 በአንድ ሀገር በቂ ሊሆን ይችላል፣ በሌላ ግን በጣም አነስተኛ ነው። ስለዚህ ይህንን ይመርምሩ። ኪራይ፣ ምግብ፣ ትራንስፖርት፣ የቀን ወጪን ቼክ ማድረግ ያስፈልጋል። ሶስተኛ በትምህርት ጊዜ መስራት ይፈቀዳል አይፈቀድም ነው። ብዙ ተማሪዎች በፓርታይም ጃብ እንደሚሰሩ ይተማመናሉ። ግን እያንዳንዱ ሀገር የተለየ ህግ አለው። ተማሪ መስራት ይፈቀዳል? ስንት ሰዓት? ስራ ማግኘት ቀላል ነው የሚለውን ነገር መጠየቅ ያስፈልጋል። አራተኛው ቋንቋና ኮሚኒኬሽን ነው። ትምህርት በእንግሊዝኛ ቢሆንም የቀን ህይወት ሌላ ቋንቋ ሊሆን ይችላል። ግብይት መስራት፣ ዶክተር ማየት፣ ቤት መከራየት፣ ቋንቋ ጥረቅ ትልቅ ችግር ሊሆን ይችላል። አምስተኛ የስነ ልቦናና የባህል ለውጥ ነው። ከቤተሰብ ርቀው መኖር ቀላል አይደለም። አዲስ ባህል፣ አዲስ ምግብ፣ አዲስ አየር፣ ብቸኝነት፣ ካልቸራል ሾክ ሊያጋጥም ይችላል። ከትምህርት በኋላ ስራ ዕድል ደግሞ ስድስተኛው ነው። ስኮላርሺፕ ብቻ አይደለም፣ ዋናው በኋላ ምን ይሆናል ነው። ስራ ዕድል አለ፣ ፖስት ስተዲ ቪዛ አለ፣ በዚህ ሀገር መቆየት ይቻላል? ይህ በጣም አስፈላጊ ጥያቄ ነው። ሰባተኛውና የመጨረሻው ይህ ከህይወቱ ግብ ጋር ይስማማል አይስማማም ነው። ብዙ ሰዎች ታዋቂ ሀገር ስለሆነ ይመርጣሉ፣ ግን ትክክለኛ ጥያቄ ይህ ነው። ይህ ፕሮግራም ከህይወት ግብ ጋር ይስማማል አይስማማም? የምፈልገው ክህሎት ይሰጠኛል አይሰጠኝም? ወደፊት ስራ ይረዳኛል አይረዳኝም? የሚለውን ነገር መጠየቅ ያስፈልጋል። በመጨረሻም ስኮላርሺፕ ማግኘት መጨረሻ አይደለም፣ መጀመሪያ እንጂ። በጥንቃቄ መርምሩ፣ በትክክል ይወስኑ እና ለወደፊት የሚጠቅም ምርጫ ያድርጉ። ይህ ቪዲዮ ከወደዳችሁት እባካችሁ ቻናሉን ይከተሉ። በቀጣይ ስለ ስኮላርሺፕ እድሎችና ምክሮችን እንደዚሁም ደግሞ 2 ስኮላርሺፕ ሳይቶችን እየሞላው አሳያችኋለሁ። ይመቻችሁ።